ሂተር ማሞቂያ ምናምን ዞቻቸው ይዛጭባ የሆነማ ነገር አለ ላይ ምን አለ ምን ይኖር እኛ ቢኖራን ነገር ነው ፀጉሬ ላይ የሆነ ነገር አለ። ኧረ ምንም የለም ፀጉር ስለበዛ ይቅርታ በቃ እግዚአብሔር እኔን ትወጣለህ ብያለሁ። እንደዚህ ምናምን ፍቅር ችግር የለውም ግቢ ላይ አይደል እንዴ ላይ ከራበስኩ ችግር የለውም። እንደዚህ ጉማሬ በላች አይጥ መስዬ ነው እንደዚህ መጀመሪያ ወይኔ ዛሬ ገደላችሁ እኔ የለሁበትም። ሰዓት ይሄድ ሲጀመር ከዚህ በኋላ ትንሽ ከቆየ በቃ ሰዓት ሄደ። ቀስቅሻለሁ እኮ ሰው ለብሶ አይቶ መጀመሪያ እኮ አይቶ ስለገባ ነው አልተሰበሰቡለትም። አሁን እኮ ሲጀመር ስብሰባው ራሱ እየደረሰ ነው እንዴ? ቀደም እኮ ወጥቶ ነበረ ጨርሶ ስላል ፍቅር አንተ ሰዓት ኧረ ሰዓት እየሄደ ነው። ተነስ የምር ሰዓት ሄዷል። ተነስ ወይኔ ስብሰባው ግን ሳትሰበሰብ ሲሄዱ ባስበዋል። ሰዓት እየሄደ ነው። እንደገና ደግሞ እነሱ እንትን ባለፈው እንደዛ ቀረ። ወይኔ በላቸው ግሽ ይቆረጥ የምሬ ነው። ስራስ ቁረጪ ምን ያደርጋል? እሺ ወይኔ 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 ታሺ እሺ እዚህ ጋር እኮ ነው ያቆያችኝ። ተጣጣለ እንዴ? እንደ ካሜራ እኛ ጀምረን እንጠብቅ። እስከዛ ድረስ ቪዲዮ ልንሰራ ነው። እንጠብቅ እንትን ብለን እንጠብቅ። ቪዲዮ አንተ ሄደን አትቆይም ማለት እኮ አልቆይም ነበር። አብረናት እኮ አብረን እንሰራለን። አቆየን። አይ አንተ እስከምመጣ እኛ አንድ ሰርተን እንጠብቃለን። ብቻ ካሜራ ቼክ ለማድረግ ነው። እና ደግሞ እኛ ካሜራ ላይ ነው ቼክ የምታደርገው። እነሱ ላይ ላይቱን ነው ውጪውን ፍቅር እንትን ብለዋል። ብዙም ወደዛና ወደዚህ ስቀርጽ እኩል አይደለም። ለዛ ብዬ ነው እነሱ ጋርና አንተ ጋር በጣም ልዩነት አለ። እሺ ምን ልጠይቃቸው? የምጠይቃቸው አንደኛ ነገር መብራት እንዴት እንደዚህ እንደሆነ ማለትም ለምን የናህል በፍጥነት እነሱ ወይም በስንትራት ስንሰጣቸው መብራት አለባቸው። ምን ያጠፋሉ ቶሎ ቶሎ ብርን ተሰጥቷቸው የመብራቱ ጉዳይ እንዳለ ሆነ የመብራቱ ሌላ ከነሱ ጋር የሚያገናኝ ነገር አንተ ስለ ፍቅር ብር ከፍለን ጠፍቶብንም አልሞከርሽም እንዴ? ወይ በደንብ ቼክ ላድርገው። እሷኛ እያወራን ነው። እሺ የመብራቱ የመብራቱ ሌላ ምንም ይከብድ ነው። ስለ ማብራቱ አከፋፈላችን እሺ ሌላ ውሃ ያው ቆጣሪ ነው ግን እንትን የራሳችን ስለሆነ እሺ እሱን አይመለከታቸውም። ሌላስ በር ምናምን አሁን በዚህ ጋር መውጫ ቢኖር እኮ እሱን እንዲከፈትልን በነገራችን ላይ ብቻ እኮ ነው የሚጠይቀው። ካሜራውን ጨረሰችው እኮ ሞላችሁ። በምን ልትቀርጹ ነው ቪዲዮ? ቆሜ ይቀመጥ አይደል ይጠፋል። እና አንቺ ምን አስበሽ ነው የምትቀራርጪው? በቃ እኛ እኮ ካሜራ ቼክ ለማድረግ ብቻ ነው። እኛ ጋር እኮ ማለት ትችይ ነበር። እና ፍቅር እንትን ምንድን ነው ደረሰኝ ከከፈለ በኋላ መብራት ከከፈለ በኋላ ደረሰኝ ይስጠን። ደረሰኝ እኮ ቴሌግራም ግሩፕ ላይ ይለቀቃል። በፊትም እንለቃለን ምናምን አለ። ግን ለምሳሌ አሁን 10000 ብር ወይ 3600 ብር ምናምን ነገር ለታክስ ነው የሚቆርጠው። በስማ አሁን ምን እስቲ ከግማሽ ነው እኮ እንዳለ ለግብር ነው የሚከፈለው ማለት ነው ለመብራት እኮ። በቃ አንተ ለማንኛውም አሁን ራሱ እኮ ሰዓት ፍቅር በቃ ሌላ እንትን የሚጠቀሙ ሰዎች አሉ። እኛ እንጠቀም። ለምሳሌ ካውያ
ሂተር ማሞቂያ ምናምን ዞራቸው ለዛ ጭባ ካሜራ ቼክ ላደርግበት ነው እንዴ? ለውጣና ቅረጹ በቃ እኔ እሺ በቃ ለማንኛውም እንዳትቆይ አልቆይም። አይታችኋቸዋል እንዴ? ብዙ ናቸው። አዎ ብዙ ነው። ምንድነው ያስቅሽ? ዝም ብዬ ነው ብዙ ናቸውና አንተ ዝም ብለህ በቃ ደርሰህ ብቻ እሱ ደግሞ የራስን ጥያቄ ያቀርብኩ በኋላ እናቶሎሽ መልስ ሳልሰማ ነው እንደሚወጣ መልስ ሳልሰማ ሄድሽ ወነከራቸው እዚህ ምናምን ፍቅር ችግር የለውም። ግቢ ላይ አይደል እንዴ? ላይ ከራበስ ችግር የለውም። ወይኔ ዛሬ ገደላችሁ። እኔ የለሁበትም። ካሜራ የለም አስቀምጬ ልጠፋ ነው። እኔ የለሁበትም። ወይኔ ጉዴ ከሄደት ሲወጣ አለቀላችሁ። አስበሽዋል? ቤተሰቦች እርግጠኛ ነኝ እንትን አይቆይም፣ ከዛ ስብሰባ ላይ አይቆይም። ደግሞ ለመናገር እጅግ በጣም ብዙ ሰው የለም። የዚህ ኮሚቴ ግቢ ላይ ብቻ ያለ ሰው ኮሚቴ ጠርቷቸው ነው ማለት የተሰበሰቡት እና ሁሉም ያውቁናል ማለት ይስቃሉ ሁሌ ማለት በምንሰራቸው ነገር እና ያውቁታል። የኛ ስራ እንደሆነ ያውቃሉ። ሲሄድ ወዲያው ስለዚህ ወዲያው ይመለሳል። አሁን ሲመጣ ብቻ ነው የለውበት እንጂ ካሜራ እንዳትይሽ የምር ሊመታሽ ይችላል። ተጠንቀቂ። እና ቤተሰብ መጀመሪያ ወጥቶ ነበረ ቅድም ማለት ነው። ወጥቶ አልገቡም። 2 ሰዎች ናቸው ምናምን ነገር ተመልሶ መጣ። በቃ ትንሽ አረፈል ልበል ብሎ ገብቶ ትንሽ ሲተኛ እኛ ደግሞ ተጫፈንበታል። ስለዚህ አሁን በሱ ቤት ተነስቶ መውጣቱ ነው። አለቀልኝ ግን እኮ በምንም ላይ አይችልም። ገብቶሻል? እዚህ መጥቶ ስልሽ ሰዎች እንዲሆን አብሎም ላይ ነው ይስቁበታል። ምን ሆኜ ነው ብሎ መጥቶ እዚህ ሊጠይቀን ይችላል እንጂ ላይነብትም ስለሚችሉ ብቻ ፈጣሪ አይ ሰው አይናገርም። ብዙ ሰው ያስሟል እንደዚህ ሆነ ኖ ይስቁባቁት ነው ያውቃታል። አንዴ ያውቃታል ግን ይስቁበታል እንጂ አይናገሩትም። ግን የኛ ስራ እኛ እንደዚህ እንዳደረገ እነሱ ስለሚያስቁልኝ ምን ሆኜ ነው የሚለው ነው። ወይኔ ገደላችሁ ቁም ነገር ተጠንቀቂ። እንዴ ሊመታሽ ነው እና በደንብ ተጠንቀቃለሁ። ምን አባት ያደርጋል? የሉም እንዴ? ምንድነው እሱ? ምን ነው ቀረን ስብሰባው? የሉም ሸታል ምን ስብሰባው ቀርቷል? ምንድን ሸታለው? አራት ሸት ምንድን ሸታ? ማነው ሸታ? ማን እንደዛ ዝጊ ካሜራውን እንዴ የሰሩት ነው ቪዲዮ። እኛ ገና ልንጀምር ስንት ነው የመጣው? ደግሞ ወዲያውኑ መጣፍ ምን ገባሁ። ከዚህ ሄድኩኝ። ከዛ ፊት ለፊት ላይ የሚያሰብሱ ሰዎች አሉ በበሩ በኩል ማለት ነው። ገና በር ላይ ቆሜ ሁሉ ወደኔ ያዞራል። ከዛ አለፍኩኝና ከኋላ ተቀመጡ። ብዙ ላይ ነው። አው ግማሹ እንዲህ አልግማሹ እንደመሳቅ ምናምን ይላል ማለት ነው። እሺ ግማሹ እንደዚህ ምናምን ይላል፣ ግማሹ ደግሞ እንደመሳቅ ይላል። ከዛ ምናልባት ዩቲዩብ ላይ ስለሚያውቁኝ ነው ምናምን እና ሁሌም እኮ ይስቃሉ በምንሰራቸው ሰዎች ቪዲዮ ምናምን ስለሚያውቁ ነው ምናምን አልኩና ከኋላ እጄ ተቀመጠ። ቁጭ አልኩ ለተወሰነ ሰከንድ እኮ ነው ቁጭ ተስተካከለ። ማንም አይስቅም። ኧረ በሱ ደግሞ አስጠላም። ሳምንት ላይ ተስተካከለ። ይኸውልሽ ከዛ ቁጭ ስል ከፊት ያሉትም እንደዚህ ዞራ እንደዚህ አንገታቸው እስኪሰበር እያዩኝ ይስቃሉ። እና ለዛ ልትመለስከው አንተ ምን ይላል? ሰው ተሳቀብም እሱ አልገረመኝም እኮ አንዴ አይተው ምናልባት በቃ ዩቲዩብ ላይ ስለሚያዩ ነው ምናልባት አንዴ አይተው ስቃው ዝም ይላሉ አልኩኝ። ከዛ ጭራሽ ወደ ኋላ እያዩ ሌላ ከጎኔም ያሉት ምናምን ይስቃሉ። ቪዲዮ ላይ ስለሚያዩ ነው ወይ እና እንደዛው ቁጭ ልበልልሽ እና እንዴት ስብሰባውን ሳጨርስ ትመጣለህ? አንተስ እንዴ ሰው በተሰበሰበው ስብሰባ ማብቻ አይደለም የሆነማ ነገር አለ ላይ ምን አለ? ምን ይኖር እኛ ቢኖራን ነገር አለ። ፀጉሬ ላይ የሆነ ነገር አለ። ኧረ ምንም የለም። ፀጉር ስለበዛ እንዳይሆን ትንሽ በዝቷል መሰለኝ። አይ ስለበዛ ያስቃል። ምን አገባቸው ስለኔ ፀጉር? አንዳንዴ ያስቃል። ሰው ሲፈሳ ነው ዞሮ የሚታየው አይደል? ኦኬ አምልጦክ እንዳይሆን ግን ይብር አጃት ቀልጂ እየቀለድኩ አይደለም። እሺ ይቅርታ በቃ የምሬን እኮ ነው ፍቅር። አይ ለምንድን ነው ሰው የሚስቅብኝ? ውጭ ላይ ለምንድን ነው ሲጀመር ከዚህ ውስጥ ላይ እስካለው ድረስ ፍሎር ላይ እየገቡ የነበሩ ሰዎችም ጭምር ነው ሲስቁብኝ ነው። ይሳቋ ጥርሴ እነሱ
ለምን እንደሚስቁት በእኔ ነው እንደሚስቁት? እኔ መሳቂያ ነኝ እንዴ? ምን እንዳለብኝ ተናገር። የምትናገር ከሆነ ማለት ነው። ለእኛ ምንም የሚታይ ነገር የለም። ምን አረም ሽታ ያስቅም እኮ ሲጀመር ሽታ እንዴት ሊያስቅ ይችላል? ግማሹ አፍጦ ነው ሲያኘ ነበር፣ ግማሹ ነው ሲስቅ የነበረው። ምንድነው ነው? ሁሉም ጋር ብብትህን አላሸተትክ። በብብትህ ቢስቅ አንድ ሰው ስር ነው አይደል የተቀመጠው? መቼም ሙሉ አዳራሽ ብብትህ አይሸትም እኮ ታዲያ ምንድነው? ኖ አይ ቁም ነገር አንተ ሂድ፣ ዝም ብለህ ተመልሰህ ሂድ። ከተሰበሰብሽ ሂጂ ተሰብሰብ። እኔ አልፈልግም። እንዴት አንተ የሚባለው ነገር አሰማም እንዴ? ሄደ ለምን ደሞ ሰማው እና እንዴ ስብሰባ ገና ስገባ የሰው እየሳቀብኝ ቁጭ ብዬ ነው እንትን ብለው ምን ችግር አለው? መጀመሪያ እሺ ስላዩኝ ነው ልበል። ምንድነው እሱ ከተቀመጥኩኝ በኋላ እንደዚህ አንገታቸው 360 ዲግሪ እየተሽከረከሩ ነው ስብሰባ። ሰውየው ማውራት አቃቱ ሲጀመር ማለት ማውራት አቃቱ። ዝም አለ ሰብሳቢው ራሱ። ኦኬ ስትገባ አንተ ዝም ብሎ ወይ ስብሰባ ላይ ጀምር። ትኩረቱ ሙሉ የህዝቡ ትኩረት እኔ ላይ ሆነ ማለት ነው። ሰዎች ችግር አለ ማለት ነው። እንዴት አንዳንድ ጊዜ እኮ ስትሄድ ቆይ አካሄድ እንዴት ነው? ወይም አካሄድም እኮ ሲቀየር ሰው በጣም ያፈጥጥ። በደንብ ነው በኮንፊደንስ ሄድኩት። ምን እኔ ማን ፈራ ስላራክ ይሆን እንዴ? ስሊፐር ስሊፐሩ በደንብ አላስኬደው ነው። ስሊፐር አይደለም ባክ አንተ በተሰማ መንገድ እና አንተ ራሱ ምን አለ ብለህ መጣክ እንዴ? ማጣራና በዛ ሆነ። ለምንድን ነው የሚያይኝ ብለህ ልጠይቅሽ ነው። እናንተ ናችሁ የምታውቁት። ምንድነው እሱ ላይ ያለ ፊቴ ላይ ምናምን ምን ይኖራል? እና ታዲያ ደህና ነህ? ሂድስ መስታወት አምጣ። ጣጣ ታጥባለህ። መስታወት እንዴ? ፊቱን ታጥባለህ። ነገር ምንም የለም። የታይ ነገር ምንም የለም። የምሬን እኮ ነው። ኧረ ፍቅር ምንም የለም። ቁም ነገር እንዴ ዝም ብለው ነው ስለሳቋ ከቻልክ ደግሞ ለምንድን ነው አሁን አንቺ ምከሪሽ? እኮ አልገባኝም። እኔ ቪዲዮ እናንተ ናችሁ ሰራለ ያላችሁ አልገባኝ። አንቺ ለምን እንደሚያስቀርጽሽ እኔ አልቀረጽኩም። ቼክ ለማድረግ ምንድነው ቼክ ለማድረግ 24 ደቂቃ 3 ሰዓት ደቂቃ ነው እንትን የምትይው ቼክ የምታደርጊው? አይ አይደለም፣ ለራሴ ፈልጌው ነው እንጂ እና ይቅር ወይስ እንዴት ነው? ምን መሄዱ አልሄድም። እኔ ከሄድሽ እንጂ እኔማ ምን ያስገደኛል? ከመሬት ጀመር ጥያቄ ማጠየቅም ሁሉም ነገር ማውራትም ይችላል። አንተ ነህ ከሷ ላወራ ነበር እኮ እኔ ሰውና እያፈጠጠብኝ ነው እንዴ ማወራው? ምን ችግር አለው? ቢያንስ ምክንያቱን ለውቅ ብዬ ነው የመጣሁት። እሺ ካልሆነ ምን ጽራ አድርገህ ሄድ። የት ነው እንትኑ መስታወት የተሰቀለውን አይደለም እኔ የተሰቀለው እኔ ባለው ጥያቄ ይሰራሉ ይሄ አዋም ጅል ይፈልግናል። ተነሽ አንቺ ተይውና ፈልግና ምን አለ በስልክ ታያለህ? በስልክ ታያለህ? አምጪ እስቲ አምጪ በስልክ እንደሱ በል። ይሄ ምን አይነት ግላስ ነው ደግሞ እንትን ያለው ሎክ ሲደረግ ጭራሽ ያሳይ ያኛው ይሻላል እና በካሜራ ያለው ማቆጣር ከለኝ ቁጭ ማሽ ነው አርፈሽ ቁጭ ይቅርታ በቃ እንደምን ነው ትወጣለህ ብዬ ነው እንደዚህ ሆኜ ነው ቁጭ ትወጣለህ አታስብ። ስለዚህ ሸለባ አርጎኝ ስነሳ ስብሰባ ገባለው ስላልኩሽ አይደል እንዴ? ሲጀመር እንደዚህ ያረግሽኝ እኮ ምትል መሰለኝ ስትነሳ በቃ አንቺ እንዴ ነው እንደዚህ ሆኜ ነው ሰው ማለት እንደዚህ ሆኜ ነው እኮ እንደዚህ ነው ሄዶ አትሳቂያት ገልፍጪ ቀለቀልደም ልካለ አይገርምሽም? አዋርድሽኝ ውርደት አጭባ አንቺ ነሽ አንዶ ለካኔ ለምትቀርጸው ላለው ወደ አይደለም የመለሰ እንደዚህ ነው ወይ የሄድኩት? እንደዚህ ጉማሬ በላች አይጥ መስዬ ነው እንደዚህ መጀመሪያ አሪፍ ነው የበላች አይጥ አልስቅም። ጉማሬ በላች ሰው ይሄን አይቶታ ነው ጉማሬ ትበላለች እንጂ ወደዛ ሰው ይሄን አይቶታል ወይ እንደዚህ ነው ወይ አውሬ ነው ያየው ሰው እንጂ እንደዚህ ነው አይደለም
ዋለ ማለታቸው በጣም እኮ ምንድን ነው እላለሁ። እውነት የተጋነነ እኮ ነው። ወጥቼ አልመጣም ነበር። በጣም ነው ያዩ። የተጋነነ እኮ ነው። በቃ እንደ ምናምን እያሉ ሲስቁ የነበሩት ማለት ነው። ስብሰባውን አለመበተን ራሱ ስማ በዚህ ፍቅር እንዲህ አይነት ቀልድ ለቀልድ እና ማን ነው ምንድን ነው እራሱ መቼ ነው የቀባኝ? ቅድም የትኛው ሞቻለሁ እንዴ ነው ልስገባኝ ራሱ እኔ ሞቻለሁ ወይ ይሄን ሁሉ ስቀባ ሞቻለሁ እሱ ነው የሚያሳዝነው። እኔ በካሜራ ነው የተባበርኳቸው። እኔ ሌላ ነገር አላረኩም። ካብተኔ እኮ ምንድን ነው እሱ የምትቀርጸኝ እላለሁ አስሬ ማለት ነው። አይለቅም ይሄ ቪዲዮ አይለቅም። አይገርምሽም? ጭራሽ ሞቻታለሁ ሞቻታለሁ። አይለቅም አሁን ነው መደልተው። ኧረ ተው ግን